የናዮ ምስጋና ናዮ እንግዲህ በቲክቶክ የሚከራከሩላትንና ለሷ ጠበቃ የሚቆሙትን ሰዎች ምስጋና አቅርባለች ማለት ነው። እስኪ እንየው። እና ደግሞ ጋይስ ላይቭ ላይ ስለኔ በጣም የምትከራከሩ ቪዲዮ እየሰራችሁ ለኔ በጣም እንትን እያላችሁ ላላችሁ ሰዎች አላቅም፣ በጣም ነው ማመሰግነው እግዚአብሔርን። የኔ ነገር ገብቷችሁ ያለበት ነገር ገብቷችሁ እንዲህ ሰርታችሁ ምናምን ሳይ ስለኔ ስታወሩ ምናምን ሳይ በጣም ነው ደስ ያለኝና በጣም ነው ማመሰግናችሁ። በተለይ ደግሞ በደንብ አላቃትም ግን ላይቭ ላይ አለች አጭር ጸጉር ስታወራልኝ ነበረ። ማን አላውቅም ሄለን ሾው ስለ ሄለን ሾው እና ለኔ በጣም ተከራክራ በጣም ኢሞሽናል ሆና ስታወራ ይቻላል ነው። ቻው ሁላችሁንም በጣም ነው ማመሰግነው። ቴንክ ዩ ጋይስ ጎበዝ በርቺ ምናምን ላላችሁ በጣም ነው ማመሰግነው። ወዳችኋለሁ በጣም ቴንክ ዩ። እንግዲህ እዚህ ላይ ምን ትላላችሁ እናንተ? ያው ሄለን ሾው እንደሚታወቀው ሰሞኑን መነጋገሪያ ሆኖ ነበር ጉዳዩ። ሄለን ሾው ላይ የተናገረችው እንዴት እዛ ላይ እንደ ላይቭ ላይ አሁንም እንዴት ስሙን ይጠይቃታል። እንደዛ ገና የህፃን ልጅ የነበረች በዛ በላይቭ ቪዲዮ ወይም በሙዚቃ ክሊፕ አታሎ እንደዛ ካረጋት በኋላ ካስወለዳት በኋላ እቺ ልጅ እንዴት አድርጎ ነው እንደዚህ ከጥቅም ውጭ አድርጎ ሊጥላት የቻለው? ይቅርታ ሊጠይቃት ይገባን ነው። እንግዲህ ሁላችሁም እስኪ ኮመንት ላይ ሀሳብ አስተያየታችሁን ስጡ። ይቅርታ መጠየቅ አለበት የለበትም የሚለውን ጆን ዳንኤል እስኪ ኮመንት ላይ እያስቀመጣችሁ